ውዶቼ ደህና ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ቁጥር 2 ጣይቱ ኦርኪስ ፊት ለፊት ያለው አለም ፀሐይ ወዳጆ ያሳደሰችው እሱ አካባቢ ነው የሚገኘው። ያው ስራ ወይም በእደ ጥበብ ቪዲዮ ወጥቻለሁ ማለት ነው እና እሱን እያስጎበኛችሁ ነው። ቤቱን ጨመር ማለት ነው። እንደምታዩት እንዴት አይነት ውበት የተሰሰበት ቦታ ሆኗል ማለት ነው። ይዘቱን ሳይለቅ በፊት እንደነበረ ይዘቱን ሳይለቅ የተሰራ ቤት ሆኗል እና ያው ኤግዚቢሽንም ስላለው እየመጣችሁ መጎብኘት ትችላላችሁ። ሌላው ከአርብ ጀምሮ ባዛሩ ተጀምሯል። ማክሰኞ ነው የሚያልቀው። ባዛሩን መታችሁ መጎብኘት ትችላላችሁ እና በዚህ አይነት ሁኔታ ነው ወደዛ ከባንያ ወደ ጥበብ እንደምታውቁ እደ ማለት እጅ ማለት ሲሆን በግዕዝም በአረብኛም እጅ ማለት ነው እና እኔ አሁን ይህንን ሁሉ ቦታ በጎበኘ የቻልኩት ስራውን ስለምሰራ በሙያዬ ነው። የተለያየ ቦታ ላይ እንዲህ እየገባሁ የምሳተፈው እና ትልቅ ነገር አለው። እኔ የምመክራችሁ ወደፊት ባህላችን ትላንት የተረሳ ዛሬ ግን እየተታወሰ ስለሆነ ወደዛ ወደ ባህላችን እየተመለስን ሙያን እየተማርን የራሳችንን የገቢ ምንጭ የምናመጣበትን መንገድ የሚጠቅም ነውና ኪሮሹ ላይ ብትሳተፉ ውጤታማ ትሆናላችሁ ብዬ ገምታለሁ። ምክንያቱም ከብዙ ሰዎች ጋር ያስተዋወቃችኋል። ብዙ ቦታ ታያላችሁ፣ ስለ ሀገራችሁ ትጎበኛላችሁ። በጣም ከእናንተ የተለዩ ሰዎች፣ እውቀታቸው የተለየ ሰዎች ያጋጥሟችኋል። እውቀታቸውን ያካፍላሉ። ባለሙያዎችን ታያላችሁ። በእጃቸው የሚሰሩ ብዙ ባለሙያዎች አሉ እና ይህን ነገር እድሉ ታገኛላችሁ ማለት ነው እና ይሄ የኔ ታዩት ስራ የምሰራው ስራ ነው። ፋሽን ሾ የስነ ጥበብ ሞዴል ትምህርት ቤት ውስጥ ፋሽን ሾ ሞዴሎቹ የለበሱት ልብስ ነው። ይህ የምታዩት ልብስ እና እንዴት እንደሚያምር እንዴት ውብ እንደሆነ እንግዲህ በዚህ ተሰብሮ ፋሽን ሾው ያሳዩበት የስነ ጥበብ ሞዴሊንግ ትምህርት ቤት ነው። ይሄ የምታዩት ያው በሙሉ በእጅ የተሰሩ ሆናቸው። ሌላው ያው ጠረጴዛ ላይ የምታዩት በእጅ የተሰሩ ናቸው። የምታዩቸው በሙሉ በእጅ የተሰሩ ሱራ፣ ቦርሳ፣ ሌላው ደግሞ ጫማዎች አሉ። ይሄው ደግሞ ህጻናቶች የሚጫወቱበት የተለያዩ በዓላችንን የሚገልጽ የተለያዩ ነገሮች አሉ። ለምሳሌ ያው ይታየኛል። እቺ ጎጆ ቤት ናት፣ ጎጆ ናት። ይሄ ደግሞ ቤት ውስጥ ጫማ የምናደርገው ጫማ ነው። ኮፍያ ናት። እቺ ደግሞ አሻንጉሊት ናት። እነዚህ ቺ አሻንጉሊቷ ከመቀመጫዋ እዚህ ጋር አለ። እዚህ ጋር መሶብ ወርቅ አለ። ይሄ ደግሞ ቅልልቦች የምንጫወቱበት ቅልልቦች ናቸው እና ብቻ ምንም የቀረ ነገር የለም። እነዚህ በሙሉ የምታያቸው የሱሪ አለ። እዚህ ጋር ሳለ በትምህርት ቤት ውስጥ አሁን በፈረንጆች እንትን ከምናይ በእንደዚህ አይነት መንገድ ልጆችን ብናስተምራቸው አንደኛ የሀገራቸውን ባህል ይለምዳሉ፣ ሁለተኛ ወደዚህ ወደ ኪሮሽ መስራት ይሳባል ማለት ነው። ልምዛቸው ለመስራት ሀሳቡ ይኖራቸዋል ማለት ነው። ያው የኪሮሽ ስዕል ማለት ይቻላል። እዚህ ጋር ግዕዝ አለን እና ምንም ነገር መስራት እንደሚቻል መግለጫ ማለት ነው እና ይህንን ይመስላል። ለምሳሌ እዚህ ጋር አሁን ቀርከሃ አለ። ያው ቀርከሃው ላይ መስራት እንደሚቻል እዚህ ጋር ተቀምጧል እና ማንኛውም ቀዳዳ ያለበት ነገር በሙሉ መስራት እንደሚቻል ነው። በቀርከሃ በሃይላንድ
ጌጦች የምታዩት ቦርሳ ናት። ቦርሳዋን የራስች ቦርሳ ናት። የጨሌ ከዛ የተሰራች ማለት ነው። እነዚህ በሙሉ የምታዩቸው ሙሉ ቦርሳዎች ናቸው። የዘረው የምታዩት ሹራብ ነው። በእጅ የተሰራ ሹራብ ነው። ይህ ሙሉ ግን ይህንን የተሰራ ነው እና ይህንን ይመስላል። ዘረው የምታዩቸው ጌጣጌጦች ናቸው። ይሄ የፀጉር ጌጥ ነው። እነዚህ ጋር የጆሮ እና የተለያዩ ጌጣጌጦችና የአንገት የእጅ እነዚህ የምታያቸው በሙሉ የሚደረጉ ናቸው። እነዚህ ደግሞ ሹራቦች ናቸው። እነዚህ ሹራቦች ናቸው። ፓካውት ናቸው። ይህም ቀሚስ ነው። ይህም እንደምታዩት አደራ ማለት ጭምር ነው እና ይህንን ይመስላል።